ሰላም ሰላም፣ እንዴት ናችሁ ውዶች? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። አንድ ነገር ልላችሁ ነው የመጣሁ። አሁን ምን መሰላችሁ? ስለ ሄሉሻ ነው የምናገራችሁ የመጣሁ። ሄሉሻ ስትናገር በጣም ያገረመኝ አንዳንድ ነገር ስታሳስቡስ እግዚአብሔርስ እንደዚህ ነው እንዴ? እንደዚህ ነው ሰው ይወዳል ብያችሁ ታስባላችሁ። ምን መሰላችሁ? እንዳልክ አጥፍቻለሁ ሲላት ምን አለች? እግዚአብሔር አለኝ፣ እግዚአብሔር ስለሚወደኝ ነው እንደዚህ የደረስኩ፣ እናንተ ደግሞ አስመሳች አለችው ማለት። ምክንያቱም ሴቶች ምን ያድርጋሉ? ምን እናድርጋለን? ሁላችን ማለት ነው ሴቶች ከልባችን ነው የምንወዳቸው፣ ከልባችን እስከ ጥግ እንወዳቸዋል። ወንዶች ደግሞ እንደዚህ አይረዱም። ምክንያቱም በቃ ስለፈለገች ነው እንጂ ስለወደደች የት ትሄዳለች፣ የት ትቆያለች፣ ከኔ ውጭ አትሄድም እያሉ እየፈለጋችሁ ይመጣሉ። ካልፈለጉ ደግሞ እነሱ ምን ያድርጋሉ? አይመጡም። ለዛ ደግሞ እየፈለጋችሁ ይመጣሉ፣ ያልፈለጉ ደግሞ ይቆያሉ። እና እንደዚህ ስለሆነ በሰው ህይወት እየበጠበጡ ይኖራሉ ማለት። የራሳቸው ህይወት አላስተካክሉ፣ የኛ ህይወት አላስተካክሉ። ዝም ብለው መበካከን ብቻ፣ ጊዜያችን መበካከን። እና ምን አለች ሄሉሻ? ምን ተናገረቸው ሲላችሁ እኔ እግዚአብሔር መድኃኔ ዓለም ይዛለሁ፣ መድኃኔ ዓለም ስላለኝ ሁሉ ነገር እግዚአብሔር ይመስገን አለት ማለት ነው። ምክንያቱም የመድኃኔ ዓለም ፍቅር ስትገድ በጣም ነው ያስገረመኝ። በጣም ከምንም በላይ የእግዚአብሔር ፍቅር የቀመሰ ሁሉ ያውቃል። ምክንያቱም ቅዱስ ዳዊት ያለው እግዚአብሔር ፍቅሩን የአፍቅሩን ራዩን ጣዕሙን ምክንያቱ ተናገሩ ለዓለምን መስክሩ እያለ ነው ነበረ መዝሙረ ዳዊት ማለት እና እሷ ደግሞ ምክንያቱ እኛ ሰዎች ሲጡልን፣ እኛ ሰዎች ሲሸሽን፣ ከኛ ሲሩቁ እግዚአብሔር ወደኛ ይቀርባል፣ ወደኛ ይጠጋል። ሰዎች የገፉኝ ደግሞ እግዚአብሔር ያነሳናል። ለዛ ስለሆነ ደግሞ እሷ ደግሞ ምን አለች? መድኃኔ ዓለም ሁሌም ከጎኔ ስላለ እኔ ሴት ነኝ፣ ሴት ስለሆንኩ ይከፋሉ፣ ይወድቃሉ፣ እንደገና ደግሞ እነሳለሁ። እንደዛ ነው ግን መድኃኔ ዓለም ስላለኝ ደግሞ በጣም ነው የማመሰግነው ያለችው ማለት ነው። ምክንያቱም እና አንቺ ብርቱ ውድ እህቴ ምን ልበልሽ፣ እግዚአብሔር የያዘ ማን አፍሮ ያውቃል? እግዚአብሔር የለመነሲ ማን ተሳነው እያሉ ቅዱሳን የነገሩ ለአንቺ ነው የምነግርሽ የኔ እህት፣ የኔ ውድ እና አይዞሽ በርቲ ያለሽ የህይወት የመድኃኔ ዓለም ፍቅር ስትናገሪ በጣም ነው የተደስተችው። ምክንያቱም የእግዚአብሔር ፍቅር ከምንም በላይ ነው። ከምንም ሰዎች ከኛ ሲወጡ እኮ እግዚአብሔር ለኛ የተሻለ ህይወት ስለሚኖርን ስለፈለገ ነው እንጂ ስለጠላን እኮ አይደለም። ህይወትና ይቀጥላል። ምክንያቱም ከኛ ህይወት ሲወጡ ለኛ ደግሞ የተሻለ ህይወት እንደሚመጣ ስለሚያውቁ ነው። እና እናንተ ደግሞ እህት ወንድሞቼ የምላችሁ ለወንዶች የምላችሁ ነገር ካላችሁ ሴቶች እንደማትፈልጉ ስታውቁ ከሳቸው በግልጽ ራቁ፣ በግልጽ። ምክንያቱም አንድ ነገር ሲሆን እያላችሁ ጊዜያችሁ በኮንቱ አታባክኑ። ምክንያቱም ለእናንተ ለጥሩ አይደለም። ምክንያቱም ሰው ስትገፉ፣ ሰው ስትበድሉ እግዚአብሔር ደግሞ ይቆጣል። ምክንያቱም እግዚአብሔር ምን ይላል ከቃሉ? ህነ እንደሚፈድ እኔ ሰዎቹ አትበድሉ፣ ህነሲ የኔ ነው፣ ህነ የምፈድሲ እኔ ነኝ እግዚአብሔር አምላካችሁ ያለ ነው ነበረ በመጽሐፍ ቅዱስ ማለት ነው። ምክንያቱም እናንተ ሰዎች ደግሞ የማትፈልጉ ሰዎች አትቅረቡ፣ በፍጹም አትቅረቡ። የሰው እንባ፣ የሰው ስብራት ልብ ምን ያደርጋላችሁ ለእናንተ? ለአሁን ጥሩ ይመስላችኋል፣ ለነገ ግን የከፋ ነው የምሆናችሁ። እውነቴ ነው የምላችሁ። ከምንም በላይ የሰው እንባ አታንቡ። ምክንያቱም የሰው እንባ እግዚአብሔር አይፈልገው። ምክንያቱም ራሔል በእንባ ስትጮህ እግዚአብሔር ሰማ። ሴት ደግሞ እንደዚህ ስትጮህ ወደ እግዚአብሔር
ቶሎ ይሰማታል። እና እናንተ ቁጣ እግዚአብሔር ወደ እናንተ እንዳይመጣ እባካችሁ ክፉ አታድርጉ፣ በንጽህና ኑሩ። ምክንያቱም ንጹህ ሰው እግዚአብሔር ይወዳል። በንጽህና ስትኖሩ እግዚአብሔር ከምንም በላይ ይወዳችኋል። እና ንጽህና፣ ቅኑ ልቤ፣ በቃ ሩህሩ ልቤ። ሴቶች ደግሞ እህቶቼ ምን ልላችሁ፣ በቃ በንጽህና ቅረቡ። በንጽህና ከፈለጉ እሳቸው እንደ ድንጋይ አድርገው ልባቸው ይምጡ፣ ምን አገባችሁ? ምክንያቱም የእናንተ ልብ ነው እግዚአብሔር የማየው። የእሱ ልብ በድንጋይ ተሞሎ የመጣ ልብ አይቀርብ ወደ እናንተና ሲርቃችሁ እግዚአብሔር የተሻለ መንገድ ስለሚመራችሁ ነው። እና እንደዛ ነው የምብላችሁ። ሄልሻ ደግሞ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ እህት። በርትልኝ፣ እኔ በጣም እወድሻለሁ። እና መልእክት ለሄላ አድረስልኝ እያልኩ ነው። እና ፍለው ደግሞ አድርጉኝ እህቶቼ፣ ፍለው አድርጉኝ እባካችሁ፣ ፍለው አድርጉኝ እያልኩ ጨርሻለሁ። ሰላም ቅንያት ይሁንላችሁ። ባይ ባይ።